ሶስት ናቸው ብዬ እናገራለሁ። ሶስት ናቸው። የመጀመሪያው በአቅርቦት ሰንሰለት ላይ ቅድም እንዳልነው የመኖሪያ ቤት ግንባታ ወይም የመኖሪያ ቤት ልማት በጣም ውስብስብ ነው። ለምሳሌ መንገድን ከህንፃ ጋር ብናወዳድረው መንገድ 5-6 ኤሌመንቶች ናቸው ያሉት። በቃ እነዛ ነገሮች ሲገጣጠሙ መንገዱ ተሰራ አለቀ ማለት ነው። የመኖሪያ ቤትን ያየው እንደሆነ በጣም ሰፊ ነው የሚያካትታቸው ነገሮች እና የመኖሪያ ቤት ችግር ቅድም እንዳልነው መነሻውም ላይ አቅርቦት ሰንሰለቱ ችግር ነው ብለን ካልን መፍትሄው ደግሞ የአቅርቦት ሰንሰለቱን ደረጃ በደረጃ መመለስ ነው። ስለዚህ የኦቪዲ ስኬቱ ሚስጥር አንደኛውና ዋናው አቅርቦት ሰንሰለቱ ላይ በሂደት መስራታችን ነው። ለምሳሌ ዛሬ ላይ ከ26 የበለጡ ድርጅቶች ፈንክሽናል ናቸው። በቅርቡ ደግሞ ወደ 40 የሚሆኑ ወደ መስመር እየገቡ ናቸው። በግሩፕ ስር ያሉ የትማማኝ ድርጅቶች ማለት ነው። ስለዚህ የአቅርቦት ሰንሰለት ላይ መስራታችን ያለማቋረጥ ማለት ነው። እሱ ላይ መስራታችን የስኬታችን ትልቁ ሚስጥር ነው።